ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ቴሌግራም ላይ እና የቡና ዶት ኮም ላይ ገንዘብ እንዴት እንደሚሰራ እስኪ እንዴት ሬጂስተር እናደርግ ሳይን አፕ እንደምናደርግ አሳየን ላላችሁኝ እስኪ ዛሬ ልስራላችሁ። እስከ መጨረሻው ተከታተሉኝ። መጀመሪያ ያው ክሮም ላይ ትገባላችሁ። የቡና የእንትን ልጀምርላችሁ ቴሌጋ ዶት አዮ ቴሌግራም ላይ እንዴት ቻናላችሁ ላይ ሊንክ አድርጋችሁ እንደምትሰሩ እና የሁለቱንም እሰራለሁ። እስከ መጨረሻው ተከታተሉ። ኦኬ ክሮም ላይ ምንድነው የምታደርጉት? ጀስት እዚህ ጋር ሰርች ታደርጋላችሁ። ሶሪ ቴሌጋ ዶት አዮ ታደርጋላችሁ። ያው ሰርች ማድረግ ነው። ኦኬ እንደዚህ የሆነ ኦልሬዲ ስለነበረ የኛውን ኦኬ ሰርች እንዳደረጋችሁት እንደዚህ ይመጣል። ልክ እንደዚህ ካለ በኋላ ይሄን አለው ትሉታላችሁ። ኔክስት ምንድነው የምታደርጉ? ሳይን አፕ ነው የምታደርጉ። ከዛ እንደዚህ ከመጣ በኋላ አድቨርታይዘር ኦር አያም ቻናል ኤንድ ሚኒ አፕ ኦነር የሚለውን ከሁለት አንዱ ትመርጣላችሁ። እናንተ አድቨርታይዘር ናችሁ ወይስ ቻናል ኦነር? ቴሌግራም ላይ ቻናል ያላችሁ ወይም ግሩፕ ያላችሁ ቦት ምናምን ያላችሁ ብዙ ተከታይ ያለው ቻናል ምናምን ካላችሁ እናንተ የምታደርጉት አያም ቻናል ኦነር ነው የምታደርጉት። ከዛ ሲኦል አድስ የሚለውን ሴሌክት ታደርጋላችሁ። ከዛ ምንድነው የምታደርጉት? ክሬት አን አካውንት ኢሜይል ኤንድ ቴሌግራም ዩዘር ኔም ኤንድ ኦር ፎን ነምበር እሱን ታስገባላችሁ ማለት ነው። እና ኢሜይላችሁን እዚህ ጋር ታስቀምጣላችሁ። ኦኬ ስልካችሁ እንደዚህ ካስቀመጣችሁ ኢሜይልም ካስቀመጣችሁ በኋላ ቴሌግራም ዩዘር ኔማችሁን ማስቀመጥም ትችላላችሁ። ኦር ደግሞ ፎን ነምበር አድርጋችሁ ከዛ ክሬት ታደርጋላችሁ። ኦኬ ይሄኛው ኢሜል አድሬስ ኦልሬዲ ኤግዚስት ይብሎኛል። ከሌላ ኢሜል የሚሰራ ኢሜላችሁን ታስገባላችሁ። ኔክስት ከዛ ክሬት ትሉታላችሁ። ኦኬ ይሄንላ ኔክስት ትሉታላችሁ። አድ ዩር ቻናል ቱ ዘ ካታሎግ ይላል። ኔክስት ትሉታላችሁ። ያው ወዲያውኑ ኢሜይል ያደርግላችኋል። ይኸው እዚህ ጋር ምን ይላል? ዩር አክሰስ ቴሌጋ ዶት አዮ ኦልሬዲ ምናምን ብሎ ኢሜይል ያደርግላችኋል። ከዛ ትገቡና ያው ኦኬ ትላላችሁ። ሪሲቭ ቴሌግራም ኖቲፊኬሽን እሱንም ኖቲፊኬሽናችሁን ኦን ታደርጋላችሁ። ምክንያቱም ሌላ ጊዜ አድቨርት ሲመጣላችሁ ለመቀበል እንዲመቻችሁ። ካልሆነ ያልፋችኋል። ማስታወቂያ ሲመጣ ካለፈ አንድ ጊዜ ማስታወቂያ መጥቶ ካለፋችሁ አለፋችሁ ነው። ካንስል ይደረጋል ወይ ፌል ያደርጋል። ለማስታወቂያ የሚሰራ ደግሞ በዶላር ነው። 3-4 $። ነው። $1 ኢቨን ብትሰሩ አሪፍ ነው ለእናንተ። በኢትዮጵያ አሁን $1 ወደ አትሊስት 200 ምናምን አፕሮክሲሜት እንደዛ ይሆናል። 180 አካባቢ አሪፍ ነው። $1 ብትሰሩ ይሄን አለው ትላላችሁ። ከዛ ምንድነው የሚለው እዚህ ጋር ይህን ሁሉ ትሞላላችሁ። ኦኬ ቻናል ቦት ነው ወይስ ስፔሻል ኦፈር ቴሌግራም ምን ምናምን ይላል። ይህንም ትሞላላችሁ። ከዛ ኮንፊርም ዩር ኢሜይል ቱ አድ ቻናል ቱ ዘ ካታሎግ ይላል። ይሄኛውን እንግባና ኮንፊርም እንላለን።
ከዛኛውን ሴንድ ሊንክ የሚለውን ክሊክ እናደርጋለን ማለት ነው። ያ ኮኔክሽን ይጠይቃል፣ መታገስ ነው። ከዛ ምንድነው የሚል ሪሲቭ ቴሌግራም ኖቲፊኬሽን ሰብስክራይብ ቱ አወር ቻት ቦት ኦን ቴሌግራም ፎር ኢንስታንት ኖቲፊኬሽን ይላል። እናንተ የሰብስክራይብ ታደርጋላችሁ እንትናቸው ቻናላቸው ውስጥ ቻናላችሁ ውስጥ ትገቡና ሰብስክራይብ ታደርጋላችሁ ማለት ነው። ከዛ ይኸው ስታርት አደረጋችሁ፣ ይሄ ሁሉ ይደርሳችኋል ማለት ነው። እንደዚህ አድቨርታይዝመንት ምናምን ሲመጣ እንደገና ደግሞ ኢንፎርሜሽን ለመቀበል ከቴሌግራም እንትናቸው ላይ ትገባላችሁ። ቀጥሎ ኢሜይል ላኩ ማለት ነው። ኮንፊርም ኢሜይል ኦን ቴሌግራም ምናምን ብለው ይልካሉ። ከዛ ገብተን ኮንፊርም እናደርጋለን ማለት ነው። ኦኬ ኮንፊርም ካደረግን በኋላ ይሄ ይመጣል። አሁን እኔ ከዚህ በፊት ይሄኛውን ቻናል እንደዚህ አስገብቼ ስለነበር መጣ። ኦኬ ለማንኛውም አድ ታደርጋላችሁ ቻናላችሁን እዚህ ጋር አድ ስታደርጉ የቴሌግራም ሊንኩን ታስቀምጣላችሁ። ለምሳሌ የልሳነ ግዕዝ የሚለውን ቻናል ላስገባው። ያው ግን ቻናላችሁ ከ1000 በላይ ተከታይ መኖር አለበት። በፊት ከ500 በላይ ነበር የሚለው፣ አሁን ከ1000 በላይ ነው የሚል እና ይሄኛውን አግርቱታላችሁ፣ ቬሪፋይ ታደርጋላችሁ ማለት ነው። ቴሌግራም ላይ ሪል ፎሎወር ደግሞ ትክክለኛ ፎሎወር ሊኖራችሁ ይገባል። እንደዚህ መጣ ማለት ነው። ራሱ ያውቀዋል፣ ፌክ ሰብስክራይበር እና ሪል ፎሎወር መኖሩን ያውቃል። ለምሳሌ እዚህ ጋር ግዕዝ ልበለው፣ ኤዱኬሽን ኤንድ እዚህ ጋር ምንድነው የሚለው ኦኬ ቡክስ ኤንድ ኤዱኬሽናል ስለሆነ ኮንተንቱ ኤዱኬሽን እንለዋለን። ራሱ አመጣው ማለት ነው። እዚህ ጋር ምንድነው ላንጉዌጅ አማሪክ ነው፣ የልሳነ ግዕዝ ምናምን ነው ራሱ አመጣው ማለት ነው። ይሄኛውን ባለበት እንተዋለን፣ ኔክስት እንላለን። ከዛ ይሄኛውንም እንሞላለን። ኮስት ይላል እንግዲህ ኮስት ምንድነው $1 ፎር 24 ሃወር፣ በአንድ ጊዜ ማስታወቂያ በ24 ሰዓት ውስጥ $1 የሚለውን ይህንም እንመርጣለን። ፕራይስ ፎር 24 ሃወር ፎርን በለው ሚኒመም። እንደገና ደግሞ ይህ ደግሞ በ72 ሰዓት ውስጥ 3 ሃወርስ ኢን ዘ ቶፕ። ያው ማስታወቂያ ሰርታችሁ በ48 ሰዓት ውስጥ ስንት ይሆናል? 6 እንበለው። እንደገና ኔቲቭ ከሆነ ደግሞ 7 ዴይስ ፕራይስ ፎር 1 ሃወር አት ዘ ቶፕ ይላል። ኦኬ እንበለው ዝም ብለን እና በየጊዜው ግን እንትን ይላሉ ማሻሻያ ምናምን እንደዚህ ሞዲፋይ ያደርጋሉ። በፊት እንደዚህ አድርገን ነበር ሳይን አፕ እናደርግ። ከዛ ይሄኛውንም 10 እንበለው ለምሳሌ በ30 ዴይስ ፎርዋርድ ሳይሆን ደግሞ $30 እንበለው ዝም ብለን ሊመጣም ላይመጣም ይችላል ማስታወቂያ። ከዛ ይሄኛውን ኦኬ 15% እንበለው እስኪ። ዲስካውንት ነው፣ ዲስካውንት ኦን ሪፒት ኦርደር ምን ማለት ነው? ይሄ ለምሳሌ አንድ ጊዜ ማስታወቂያ መጥቶላችሁ ካለፈ ሪኦርደር ብታዙ ዲስካውንት ምን ያህል ይሆን የሚለውን በ10% ቢሆን ላይመጣ ይችላል። ምክንያቱም ሰዎች በ20% ቅናሽ ይሰራሉ፣ በ15 ይሰራሉ ምናምን። በ10ም በሉ ለሆኑ ኔክስት ላላችሁ። ከዛ ምንድነው የሚለው ጂኦ ቻናል ይላል። ከዛ ቻናል ዴዲኬትድ ቱ ኢንፎርሜሽን ኒውስ ነው ይላል። ሶርስ ኦፍ ሰብስክራይበር ታስቀምጣላችሁ። የሰብስክራይበሮቻችሁ ሶርስ የት ነው?
ፌስቡክ፣ ዩቲዩብ፣ ቲክቶክ፣ ቴሌግራም ምናምን ይላል። የእኔ ፌስቡክ እና ቴሌግራም ላይ ናቸው። አስቀምጣላችሁ እንደሚል አውተርስ ቻናል ቴሌግራም ቻናል ኦውንድ ባይ 1% አስ ኤ ሩል። እዚህ ጋር ምንድነው የምታደርጉት? የሶርስ ማለት ነው የመጡበት ተከታዮቻችሁ ከየት ከየት እንደመጡ ሊንክ አስቀምጦ ይላል። ሊንክ ማስቀመጥ ትችላላችሁ። እኔ ላስቀምጥ፣ እናንተ ትሄዱና ከፌስቡክ ፔጃችሁ ሊንኩን እዚህ ጋር ኮፒ ታደርጋላችሁ ማለት ነው። ከዛ ትሄዱና ከዛ እዚህ ጋር መታችሁ ፔስት ማድረግ ማለት ነው። እንደዚህ ጋር አሁንም አድ ሶሻል ሚዲያ ፔጅ እንደገና ደግሞ ከሌላ ካለም እንደዚሁ አድ ታደርጋላችሁ ማለት ያው ከሌላ ቻናል የመጡበት ከቴሌግራም ሊሆን ይችላል፣ ፌስቡክም፣ ዩቲዩብም፣ ቲክቶክም ሊሆን ይችላል። ሶርስ የት ነው ተከታዮች ይላሉ። ሪል ተከታይ ካልሆነ ስለማያሰራ የፌክ ነው ብሎ ኢግኖር ስለሚያደርግ ማለት ነው። ሌላኛውን ሊንክ ላምጣ። ኦኬ ብዙ ጊዜ እዚህ ጋር ነው እኔ ጋር ቻናል እንትን የማደርገው እና በዚሁም ላሳያችሁ። ለምሳሌ ይሄ ምንድነው የሚለው ባይ አድስ ብላችሁ የእንትናችሁን ሊንክ እዚህ ጋር ታስቀምጣላችሁ። የቴሌጋ ሊንክ አላችሁ። እሱን እዚህ ጋር አምጥታችሁ ዲስክሪፕሽን ላይ ታኖራላችሁ ከቻናሉ ማለት ነው። ያኛውን ሊንክ ሶርሱን ማለት ነው የቴሌግራማችሁ ይኸውን ሬጂስተር ያደረጋችሁ ቴሌግራም ቻናል ሰብስክራይበሮች ሶርስ ነው። አሁን የፕሮቫይድ ሊንክ ቱ ዩር ሶሻል ሚዲያ ፔጅ እዚህ ጋር ምን ታደርጋላችሁ? ከዛ ሴቭ ታደርጋላችሁ። ማለት ሰብስክራይበሩ 1000 ካለፈ ነው። አሁን የኔ 600 ነው። ይሄኛው ለማሳየት ያህል ነው። እና 1000 ካለፈ ከ2 ሳምንት ባልበለጠ ጊዜ ውስጥ ኖቲፊኬሽን ይልኩላችኋል። ከዛ በኋላ ዩአር ኢሊጂብል ብለው ከዛ እንትን ይላችኋል ማለት ነው። እና የኔ 1000 ስላላለፈ እንደዚህ ያለኝ ማለት ነው። ኦኬ ኮስቱን ነው የሚለው ሚኒመም $1። ኦኬ ይሄን ከሞላችሁ በኋላ ኦኬ ምንድነው የምታደርገው? እዚህ ጋር ደግሞ ጂኦ ቻናል ያው ጂኦግራፊካል ሎኬሽን የሰብስክራይበሮቻችን የታ ሪጅን ያስፈልጋል እና ኢትዮጵያ ትመርጣላችሁ። እዚህ ጋር ሌሎች ሀገራት አሉ፣ ግን የራሳችን ኢትዮጵያ እንላለን። ምክንያቱም የእናንተ ሰብስክራይበር እና የሌላ አድቨርት ሲመጣ በሎኬሽኑ መሰረት እንዲመጣላችሁ ነው። ሎኬሽኑ ትመርጡ። ዘ ጂኦ ቻናል ታግ ኢዝ ሪቪውድ separately by support team and does not affect the channel moderation process ይላል። ኦኬ ስለዚህ እኛውን ምን ታደርጋላችሁ? ሴቭ። ኦኬ አሁንም ሌላ ይቀራል። ከዛ ኦኬ ክሬት ካረጋችሁ በኋላ ምንድነው የሚለው ዌልካም ቱ ቴሌጋ አዩ ምን ያህል ኮንግራጁሌሽን ሰክሰስፉሊ ሬጂስተር ይላል። ከፍታችኋል ማለት ነው። ከዛ በኋላ ያው ልክ እንደዚህ ኖቲፊኬሽን እንዲደርሳችሁ ኦን ማድረግ ነው የኢሜይላችሁ ኖቲፊኬሽን። ኮንግራጁሌሽን ሰክሰስፉሊ ሬጂስተሪንግ ዊዝ ቴሌግራም ምናምን የሚል ይመጣል። ይህን ሁሉ ከዛ ምንድነው የምታደርጉ? ይህን አነበባችሁ በኋላ ቀጥታ ካታሎግ ውስጥ ገባላችሁ። አድ ቻናል ቱ ካታሎግ ይላል። ካታሎግ የምታደርጉት ለምንድን ነው? ማስታወቂያ እንዲመጣላችሁ። ማስታወቂያ የምትሰሩት የተለያዩ ቻናሎችን ያመጣል። ይህን ቻናል $2 ወይም $1 ማስታወቂያ ትሰራለህ። ለምን? ከቻናል ላይ አድቨርት ይሰራበትና ለአንተ $1 ይከፈላል ማለት ነው፣ ወይም $2 እንደየ ቻናሉ ሁኔታ። ኦኬ ሌላው ደግሞ እዚህ ጋር ዲስክሪፕሽን ስታስቀምጡ የቻናል ፐርሰናል ሊንኮች የዩቲዩብም ሊሆን ይችላል፣ የተለያዩ ቻናሎች ልታስቀምጡ አይገባም ማለት ነው። እንደዚህ ታደርጉና ዲስክሪፕሽኑን ታስቀምጣላችሁ። ሴቭ ማለት ነው። ኦኬ ሴቭ ካላችሁት በኋላ በቃ እንደዚህ ነው የሚመጣላችሁ። ከዛ
ለምሳሌ ያው እዚህ ጋር አለ ቻናል ኦን ሞዴሬሽን ይላል። እስከ 2 ሳምንት ድረስ ባለው ድረስ ያሳውቃቸዋል ማለት ነው። ዳዝኖት ምናምን ሊልም ይችላል ማለት ፉልፊል አላደረገም ተከታዮቹ ትንሽ ናቸው ሊል ይችላል። እንደገና ደግሞ ሞዴሬትን አፕሩቭድ ሊላችሁም ይችላል። ሶ እናንተ ኢሜላችሁን ኦን አድርጋችሁ መጠበቅ ማለት ነው። ከዛ አንድ ጊዜ ከጨረሳችሁ በኋላ ለምሳሌ ኦርደር ሲመጣላችሁ ላሳያችሁ። ኦኬ ለምሳሌ ይሄ በሌላኛው ቴሌግራም ቻናል ኢሜል ሲመጣላችሁ እንደዚህ ይመጣል። ለማንኛውም እንደዚህ ይላል ዩ ሃቭ ኒው ኦርደር ፎር ዘ አድቨርታይዚንግ ኢን ዘ ቻናል ምናምን ይላል። ዩ ዊል ኒድ ቱ ኮንፊርም ኦር ሪጀክት አን ኦርደር። ኮንፊርም ታደርጋላችሁ። ገብታችሁ ኮንፊርም ያደረጉት ላሳያችሁ። ኦኬ ይሄ ነው ኮንፊርም ማድረግ ያለው። ለምሳሌ ይሄ ቅድም ነው የመጣው ፕራይስ $1 ከ10 ሰዓት እስከ 20 ሰዓት ማለት ምን ማለት ነው? ከ4 ሰዓት እስከ 2 ሰዓት ማለት ነው በምሽቱ። በ24 ሰዓት ውስጥ ባለው መቀበል አለብህ ይህን ማስታወቂያ ተብሎ ነው የሚላከው እና እስኬጁል አድርጌያለሁኝ። ዘ ፖስት ኢዝ ስኬጁል ፎር ምናምን ይላል። ሰዎች እንትኑን ይሄኛውን ምን ማድረግ ትችላላችሁ? ቼንጅ ማድረግ ትችላላችሁ። ነገር ግን ቼንጅ ስታደርጉ ፌል እንዳያደርግባችሁ ጥንቃቄ ያስፈልጋል። ታይሙ ከተበላሸ በዚህ ኢንተርቫል ካልሆነ ትቀጣላችሁ። አሁን 20% ከተቀነሰ $0.8 ነው የምትሰሩ። $0.2 ይወስድባቸዋል ማለት ነው። $1 ብሶ ማለት ነው ቅጣት አለው ማለት ነው። ስለዚህ እንደዚህ አድርጋችሁ አጀስት ማድረግ ትችላላችሁ እናንተ። እና ከዚህ በፊት ለምሳሌ እኔ የሰራሁት ያው እዚህ ጋር ተቀጥቼ ነው 10% ፌል አድርጎብኝ ነው አንዱ። እንደገና ደግሞ ሌሎችም ኮምፕሌትድ ይሆናሉ። አሁን እዚህ ጋር ኔጌቲቭ ምንድነው የሆነው? ይሄ አድቨርታይዘር አንድ ጊዜ አልፎ ማለት ነው። አንድ ጊዜ አለፈ ለምሳሌ በ10% ተቀንሶብህ ካለው ላይ ከዚች ከሁለቷ ማለት ነው ተቀንሶ ትሰራለህ። እዛ ሰርቻለሁ እዚህ በፊት። እንደገና ይሄ ኖርማሊ ያልተቀነሰ ነው። እንደዚህ እያደረጋችሁ እናንተ መስራት ትችላላችሁ። ቀጣይ የቡና ዶት ኮም ላይ እንዴት እንደምትሰሩ አሳያችኋለሁ። እስከዛ መልካም ቆይታ። ኦኬ ሌላኛው ያልነገርኳችሁ ምንድነው የሚለው ምንድነው ዩ ሃቭ ጀስት ክሬትድ ሪኳየርድ ቱ አድ ቻናል ጊዝ ኖቲፊኬሽን ቱ ቴሌግራም ይላል እና ሞዴሬሽን ላይ ነው ያለው። ከዛ ሞዴሬሽን ከጨረሳችሁ በኋላ ምንድነው የምታደርጉት? ሰዎች እንዲልኩላችሁ ማለት ማስታወቂያ እንዲያሰሯችሁ our moderation will review 48 hours and report the results of verification ይላል። ቬሪፊኬሽን በ48 ሰዓት ውስጥ በ2 ቀን በፊት ያው እስከ 2 ሳምንት ይቆይ ነበረ ሞዴሬሽን። አሁን ግን ያው በቃ በ2 ቀን ውስጥ ይነግራሉ ማለት ነው። ስለዚህ ምንድነው የምታደርጉት እናንተ ሄዳችሁ ኦኬ ሞዴሬሽኑ ካለፈላችሁ በኋላ ማለት ቴሌግራሙ ኤሊጂብል ነው ወይ ደግሞ ተቀባይነት አለው ተብሎ ቴሌግራም ካምፓኒ ከተቀበላችሁ በኋላ ምንድነው የምታደርጉት? እዚህ ጋር ትመጡና ሰርቪስ የሚለው ላይ ክሊክ ታደርጋላችሁ። ካታሎግ ኦፍ ቴሌግራም ቻናልስ፣ ካታሎግ ኦፍ ቴሌግራም ቦት እናንተ እንዳስመዘግባችሁ ያው ይሄ ሁሉ አለ። ግን እኛ ያስመዘገብነው ቻናል ስለሆነ ቴሌግራም ቻናል እንላለን። ኦኬ ቻናል ከማንት እንዲካረጋችሁ በኋላ ፊልተር ታደርጋላችሁ ማለት ነው። ምንድነው ፊልተር የምታደርጉት? ለምሳሌ እናንተ ቻናል ብሎግስ ኤንድ ቡክስ ኤዱኬሽናል ነው እንበል። እንደዚህ ቅድም ያስመዘገብነው እንደዚህ ነው። ኤዱኬሽናል ኢኮኖሚና ፋይናንስ አይደለም። እንደዚህ ያደርጋችሁ ከዛ ቀጣይ ላንጉዌጅ የሚለውን ክሊክ አማሪክ ኤንድ እንግሊሽ ቢሆን ይመረጣል። ከዛ
ሪጅን ኢትዮጵያ ይሁን አፕላይ። ከዛ እንደዚህ ካደረግን በኋላ ፋውንድ 98 ቻናልስ ይላል። ከዛ ምንድነው የምታደርጉ ቀጣይ ፎርማት ምንድን ነው? ፕሌስመንት ፎር አድቨርት ሲመጣላችሁ በ48 ሰዓት 2 ጊዜ ማስታወቂያ ትሰራለ ወይ ደግሞ 2 ሃወርስ ማለት ነው። ፖስት ኢዝ ፕሌስድ አት ዘ ቶፕ ፎር 2 ሃወርስ ኤንድ ኢን ዘ ፊድ ፎር 48 ሃወርስ ይላል። ለምሳሌ ፖስት ሲመጣላችሁ ምንድን ነው ይሄ ማለት 2 ሰዓት ፖስት ታደርጉና አትደርቡበትም ማለት ነው። ከቻናሉ አድቨርት ስትሰሩ ከደረባችሁበት ፌል ያደርጋል፣ ይቀንስባችኋል። ከዛ ይሄኛውም እንደዚሁ በ24 ሰዓት ውስጥ ለምሳሌ ይህን ልምረጥ። ዋን ፖስት ፐር 24 hour for month a post is placed as the top of one